ቤት መግዛት የማይችለውን እንዴት ነው ቤት ባለቤት የምናደርገው ብለን ስንመጣ እኛ ላይ ለእናንተ እንዲቀል እኛ ላይ ግን ከባድ ሆኖ ግን እንሸከመዋለን። እንደ ቢዝነስ ሞዴል እንይዘዋለን። በጎ አድራጎቶች አይደለንም፣ እናተርፋለን። የምናተርፈው ግን ከአንድ ሰው ውስን ሆኖ ጣና ሳይኖርባችሁ ቤት ባለቤት እንዴት ነው የምናደርጋችሁ ነው። በአሁኑ ሰዓት ኢትዮጵያ ላይ ሌላ ተቋም ላይ የለም፣ እስካሁን የለም። እኛን የሚመስል ሊኖር ይችላል በስያሜ ቤት ባለቤት ከሆናችሁ በኋላ ግን ከባንክ ጋር አገናኝቶ ኮላተራሉን አስይዞ ባንክ ጋር ከሚያገናኛችሁ ከሆነ ከኪ ጋር አይገናኝም ማለት ነው። ወለድ እንዳይቆጥርባችሁ። ለ4 ሚሊዮን ብቻ ወለድ ስንት ብር ነው? 40-50 ሺህ ብር ነው ሞራል በስሱ በጣም ኮንሰርቫቲቭ ነው። ኑሮ በጎን 50 ሺህ መክፈል የሚችል እኮ ኪዩስ መግባት የለበትም። በእኛ እቅድ በእኛ ታርጌታችን ያን የማይችለውን እንዴት ባለቤት እናደርገው ነው። ቤት ባለቤት እስከምትሆኑ ድረስ የሚደረገው መዋጮ ብቻ ለሁላችሁም ቤት አይገነባም። አይደል? ቤት እኮ ቀላል ነው። ካልኩሌተር ላይ መደመር መቀነስ ይቻላል። አብዛኛው ሰው የሚያዋጣው ሁሉ ሰው ቤት ባለቤት ከሆነ በኋላ ገና 20 ዓመት ነው አይደል ከፍለው 20 ዓመት የምትከፍሉትን እኮ ዛሬኛ ያስፈልገናል ይሄን ለመገንባት። ያውና ገንዘብ ገና ወደፊት ገና የምትሰጡን ገንዘብ ሳይኖረን ነው ገና ቤት ባለቤት እናደርጋቸዋለን ያልነው። እንዴት ነው? አስማት እኮ አይደለም። ድጎማ ኤሌመንት አለው ስንል ቢዝነስ ሞዴልን ነው። ቢዝነስ ሞዴሉ ላይ አንድ ሰው እዚህ ቤት ባለቤት የሚሆነው ገና የዛሬ 30 ዓመት የሚከፍለውን ገንዘብ በብድርም ሆነ በግራንትም ሆነ ጭማሪ ትርፍ የሚያመጣ ስራም ሰርተንም ሆነ እዚህ ጋር መደጎም አለብን አይደል? ለምን የተወሰነ ገንዘብ ሄዶ እኮ ገንዘብ ይጎላል አይደል? ሲገባ እኮ ተከፍሎ ነው የሚገባው። ማለትም እኛ ከፍለናል፣ ይከፍሏል። እናንተ ግን ገና 30 ዓመት የምትከፍሉ። በእኛ ላይ ሊኖር የሚችለውን ጫና ፕሊዝ በደንብ አስምሩበት። ኢምፖርታንት ነው። ቀላሉ ለእኛ ቀላሉ ምንድን ነበር? እናንተ ከባንክ ጋር ማገናኘት ነው። ልክ እነዚህ 70ዎቹ ዛሬ 75ዎቹ ዛሬ ቤት የሚወስዱት ከባንክ ጋር ያው ቤት ለአቅመ ኮላተራል አድርሰናቸዋል። ያው ባንክ ማገናኘት ነው። ለእኛ እኮ ልክ ባንክ ደግሞ ገንዘባችን ይሰጣል 30 ዓመት ሙሉ አያስፈልግም። ያ ደግሞ አይችሉም። እነሱ ስለማይችሉ ምንድነው ከባንክ ጋር አናገናኝም፣ ወለድ አይኖራቸውም። ንግድ ባንክ አስገቡት። ንግድ ባንኮች አድራሻ ካሳንችስ መናኸሪያ አጠገብ ረዴት ህንፃ 9ኛ ፎቅ። ኪ ሃውሲንግ ፋይናንስ ሶሉሽን ቀላል ነው።